በህይወት ውስጥ ላለው ድህነትና ችግር ተጠያቂ ማንም ሳይሆን አንተ ራስህ እንደሆንክ ብነግርህስ? አዎ አንተ ይህንን ቪዲዮ የምትመለከተው ልጅ በራስህ ስንፍናና መጥፎ ልማዶች እንደሆነ ብነግርህስ? ግን እኮ ከድሃ ቤተሰብ ነው የመጣሁት፣ በህይወቴ ውስጥ ብዙ ችግር አለ እያልክ ሊሆን ይችላል። አዎ ድሃ ሆነ ተወልደ ሊሆን ይችላል፣ ወይም ብዙ ችግሮችና ውጣ ውረዶች ሊኖሩብህ ይችላል። ነገር ግን ከዚህ በኋላ ለሚኖርህ ድህነት ተጠያቂ ራስህ ነህ። ስመጥሩ ባለሀብትና የማይክሮሶፍት ባለቤት የሆነው ቢል ጌትስ እንዳለው ድሃ ሆነ መወለድ ስህተት አይደለም፣ ነገር ግን ድሃ ሆነ መሞት የራስህ ስህተት ነው። እናም በዛሬው ቪዲዮ 5 በድብቅ ሀብትህንና እድልህን የሚሰርቁብህ ልማዶች ከነ መፍትሄያቸው ይዤልህ መጥቻለሁ። ካንተ የሚጠበቀው ላይክ እና ሰብስክራይብ በማድረግ ይህንን ጠንካራ ቤተሰብ መቀላቀል ነው። አንደኛ፣ ጊዜህን ምንም ጠቃሚ ነገር ሳታረግበት በደሞዝና ባልባሌ ነገሮችን እየጠበቅ መጨረስ። አውቃለሁ ብዙዎቻችሁ ደሞዝ በሚለው ነገር ተነክታችሁ ሊሆን ይችላል። ግን አዎ ደሞዝ ሰዓትህን ጠቃሚና አስፈላጊ የሆኑ ክህሎቶች ገንብተህ ህይወትህን እንደመለወጥ ለሰዎች በመስራትና አንድም ነገር ሳትይዝ ህይወትህን ትገፋለህ። ግን ተማሪዎችም አለን እኮ እያላችሁ ሊሆን ይችላል። ተማሪ ከሆንክ ደግሞ በገንዘብ ወይም በምንም ነገር የማይገዛውን ጊዜህን አልባሌ ነገር ላይ እያሳለፍክ ከምትጨርሰው ጠቃሚ የሆኑ ክህሎቶች ገንባበት። ይህንን ስል ደሞዝተኛ ስለሆንክ ድሃ ሆነ ትኖራለህ እያልኩ አይደለም። እንደውም ዓለም ላይ የምናውቃቸው ስመጥር ባለሀብቶች አብዛኛዎቹ ደሞዝተኛ ሆነው ነው የጀመሩት። ነገር ግን በኩል ሰዓት ጭንቅላታቸውና ማይንድ ሴታቸው ላይ እየሰሩ ስለነበር ከቅጥር ሲወጡ በሁለቱም በኩል የተሳለ ቢላ ሆነው የራሳቸውን ቢዝነስ ይጀምራሉ። እናም ያለምንም ጥርጥር ይሳካላቸዋል። ሁለተኛ፣ ዘሎተሪ ሜንታሊቲ ወይም በተለምዶ ጥሩ ሰዓትን መጠበቅ። ይህ በአሁኑ ሰዓት በጣም ብዙ ወጣቶች ላይ እያስተዋልኩት የመጣሁት ችግር ነው። ዘሎተሪ ሜንታሊቲ ማለት ያለምንም ትልቅ እቅድ እና ጥረት አንድ ትልቅ አጋጣሚ ወይም ፐርፌክት ሰዓት እየጠበቁ ጊዜን መጨረስ ማለት ነው። በእውነቱ እድል የሚባል ነገር የለም እያልኩ አይደለም። እንደውም ብዙ ባለሀብቶች ስለ እድሎች ሲያወሩ ሰምታችሁ ሊሆን ይችላል። ነገር ግን ከስንት አንዴ የሚመጣና ለፍተንና ጥረን በሰራን ቁጥር የሚመጣ አጋጣሚ ነው። ስለዚህ ዛሬ ነገ ሳትል ጊዜህን ከዚህ በኋላ ሳይቃጠል የመጀመሪያ አክሽንህን ውሰድ። ሶስተኛ፣ የኦንላይን እይታን ብቻ ሲገነቡ መኖር። በዚህ ሰዓት በተለይም ሶሻል ሚዲያ እየተስፋፋ ባለበት በአሁኑ ወቅት ከ40 እስከ 75 የሚሆኑ ወጣቶች በቲክቶክ ይልቁንም በኢንስታግራም ለመታየትና ዝናን ለማግኘት የሀብታምና የድሎት ኑሮ እየኖሩ እንዳሉ ያስመስላሉ። በየገቡበት ሬስቶራንት ምግብ ፎቶ ማንሳት፣ አዲስ ቦታ ሲሄዱ ፎቶ መነሳትና መለጠፍ ወዘተ ጀስት ሰው እንዲያያቸውና እንዲያደንቃቸው። እውነቱን እናውራ ከተባለ እኮ ያንን ምግብ ሁልጊዜ ስለማገኙትና ብርቅ ስለሆነ እንጂ ፎቶ ባላነሱት ነበር። ሀብታሞች ግን እንደዚህ አይነት ተግባር ብዙ ጊዜ ሲያደርጉ አይታዩም። ምክንያቱም ጊዜያቸውን በእውነተኛና ትክክለኛ የሆነ ሲታይ የሚያበቃውን ሀብት እየገነቡበት ስለሆነ። ስለዚህ ጊዜህን ትክክለኛ የሆነ ሀብት ለማምጣት ተጠቀሙ። ሰው እንዲያይ ብለህ አትኑር። አራተኛ፣ ቁርጠህ መንገድህን ምረጥ። ብዙ ወጣቶች በተለይም ተማሪዎች መማር ሲፈልጉ ለቤተሰቦቻቸውና በአካባቢያቸው ላይ ላላቸው ስም ብቻ በመጨነቅ ጊዜንና ጉልበታቸውን ይጨርሳሉ። ይህንን ስል ትምህርት አይጠቅምም እያልኩ ወይም ደግሞ መሀይምነትን እያስፋፋው አይደለም። ነገር ግን መማሩን ሳይፈልጉት ዝም ብለው ለሚመላለሱና ጊዜያቸውን ለሚገሉ ወጣቶች ነው። ፍላጎት ከሌለና በአግባቡ እየተማርክ ካልሆነ ሌላ የሚጠቅምህንና በሩቁ ሊያዋጣ የሚችልን ነገር ካሁኑ ወስንና ጀምረው። ግን እኮ ቤተሰብ ያስገድደናል እንደምትሉ አውቃለሁ። እንደዛ ከሆነ በምትማርበት ቦታ ባገኘው ነፃ አጋጣሚ የሚጠቅምህን ክህሎት በመማር አሳልፍ። አምስተኛ፣ ከመዘጋጃ ጊዜ መውጣት። ይህ የመጨረሻውና ትልቁ ነጥብ ሲሆን የሚመለከተው ደግሞ ብዙ እውቀትና ተግባራዊ ክህሎት ኖሯቸው ነገር ግን በቂ አይደለም ብለው በማሰብ አንድን አክሽን ከመውሰድ ይልቅ ሌላ ትምህርት ይማራሉ። ይህ ደግሞ በጣም ትልቅ ስህተት ነው። ምክንያቱም ማንም ሰው ፐርፌክት ሆኖ አልተፈጠረም። ሁሉም በሙከራና በስህተት ነው የሚያድገው። እናም አሁን ላይ ያላችሁ እውቀት ስለሚበቃችሁ የመጀመሪያ እርምጃችሁን ውሰዱ። ስለማን እያወራሁ እንዳለ ራሳችሁን ታውቃላችሁ። ለዛሬ የነበረን ቆይታ ይህን ይመስል ነበር። በቀጣይ እስክንገናኝ መልካም ጊዜ።